በዓለማችን ትልቁ ኤርፖርት በተካሄደው ውድድር አስተን ማርቲን፣ ሬድ ቡል ሬስ ካር፣ ሶሎ ተርኪሽ ኤፍ16 ጀት እንዲሁም ሌሎችን አስከትሎ ውድድሩን በአንደኝነት ያጠናቀቀው ሞተር ለምን በሕግ መንዳት እንደተከለከለ እና የዚህ ሁሉ ፐርፎርማንስ ሚስጥር ምን እንደሆነ እሱም ብቻ አይደለም ይሄ ሞተር ለምን የምድር ጀት እንደተባለ በዚህ ቪዲዮ መጨረሻ የምታውቁት ይሆናል። በ2015 ጃፓን ባለው በካዋሳኪ ሱፐር ሞተር ሳይክል አምራች ካምፓኒ የተመረተ ሲሆን የሞተር የ2015 ጄኔሬሽን ሁለት ሞዴሎች ሲኖሩት ትራክ ኦንሊ ስፖርት ባይክ የሆነው ካዋሳኪ ኒንጃ ኤች2አር እና ስትሪት ሌጋል የሆነው ካዋሳኪ ኒንጃ ኤች2 ይገኙበታል። በዛሬም ቪዲዮ የምናየው ስለ ትራክ ኦንሊ ሱፐር ስፖርት ባይክ ስለሆነ ስለ ኒንጃ ኤች2አር ነው። ይሄ ሞተር 4 ኢንላይን 4 ስትሮክ ዊዝን 60 ቫልቭ ሱፐር ቻርጅድ ኢንጂን ሲኖረው ከ998 ሲሲ ሲሊንደር 326 የፈረስ ጉልበት በማመንጨት ልታምኑ በማይችሉበት ሁኔታ በ6 ማርሽ በሰዓት እስከ 400 ኪሎ ሜትር ፐር ሃወር ይጓዛል። የነዳጁስ ጉዳይ ካላችሁ በአንድ ጊዜ እስከ 17 ሊትር ነዳጅ መሙላት ያስችላቸዋል። ነገር ግን ከዚህ ሁሉ ፐርፎርማንስ ጋር ይሄ ሞተር 215 ኪሎ ግራም ብቻ የሚመዝን ሲሆን ድንገት ውሸት ነው እንኳን እንዳትሉ ይሄ ሞተር እኛ በተለምዶ ከምናውቀው ከስቲል ሳይሆን የተሰራው ከካርበን ፋይበር እና ከአሉሚኒየም በመሆኑ ዌይቱን ኪፕ ዳውን ማድረግ ተችሏል ማለት ነው። አንድ እኔ የማምንበት እውነታ የትኛውም ምድር ላይ ያለ ተሽከርካሪ በምንም አይነት ሁኔታ ሰማይ ላይ ከሚበሩት ጋር ሊወዳደር አይችልም። ስፔሻሊ ለሚሊተሪ ፐርፐስ ከተሰሩት ጋር ጭራሹኑ መወዳደር የማይገባው። ነገር ግን ካዋሳኪ ኒንጃ የሞተር ሳይክል ኢንዱስትሪ ጥግ ምን ያክል እንደሆነ በዚህ ሞተር ለዓለም ያሳወቀ ይመስለኛል። አስተን ማርቲን ሬድ ቡል ሬስ ካርን ዶሚናንስ እስከማድረግ ድረስ ያደረሰው ፐርፎርማንስ ምንድነው? የዚህ ሁሉ ብቃት መንስኤ ምንድነው ካላችሁ የዚህ ሞተር ሱፐር ቻርጅድ 4 ኢንላይን ኢንጂን ነው ማለት ነው። ቤዚካሊ አብዛኞቻችን እኔም ጨምሮ V8 ኢንጂን ኦር V6 ኢንጂን ሲባል ብዙ ጊዜ ሰምተናል። ባጭሩ V8 ኢንጂን ምን ማለት ነው? ኢንተርናል ኮምበስሽን ሪአክሽን የሚካሄድበትን 8 ሲሊንደሮች በቪ ሼፕ የያዘ ኢንጂን ማለት ነው። 4 ኢንላይን ኢንጂን ደግሞ በስትሬት ሮ 4 ሲሊንደሮችን የያዘ ኢንጂን እንደማለት ነው። ሶ ማንኛውም ኮምበስሽን ሪአክሽን የሚካሄደው በኤር ነው ሁላችሁም እንደምታውቁት። ተርቦ ቻርጅድ እና ሱፐር ቻርጅድ ደግሞ የሚያደርጉት ምንድነው? በመጀመሪያ ከሚገባው አየር በተጨማሪ ወደ ኢንጂኑ ሌላ አየር ፑል በማድረግ ኮምበስሽን ሪአክሽኑ ማፋጠን ነው ማለት። ኢንጂኖች ሲሰሩ ተርቦ ቻርጅድ ኦር ሱፐር ቻርጅድ ኢንጂን ተብሎ ይከፈላሉ። በመጀመሪያ ሱፐር ቻርጅድ ኢንጂን ምንድነው የሚለውን ለመረዳት ተርቦ ቻርጅድ እንዴት ነው የሚሰራው የሚለውን ነገር ማወቅ ያስፈልጋል። ተርቦ ቻርጅድ ኢንጂኖች እንዴት ነው የሚሰሩት? በሲሊንደር ውስጥ በተካሄደው በኮምበስሽን ሪአክሽን ኤግዞስት ሆኖ የሚወጣውን ወይም ደግሞ ዌስት ሆኖ የሚወጣውን ኤር በመውሰድ ተርባይኑን በማሽከርከር በሌላኛው ሳይድ ደግሞ ሞር ኤር ወደ ኢንጂኑ ፑል በማድረግ ነው የሚሰሩት ማለት ነው። ሱፐር ቻርጅድ ኢንጂን ደግሞ የሚሰራው ከዚህ ለየት ባለ መልኩ የሲሊንደሩን ፒስታን የሚያንቀሳቀሰውን ክራንክ ሻፍት በመጠቀም ወይም መዘወሪያ ልትሉት ትችላላችሁ። እሱ ላይ ኬብል በማድረግ ተርባይኑን በማንቀሳቀስ በሌላኛው ሳይድ አየር ወደ ሲሊንደሩ እንዲገባ በማድረግ ነው የሚሰራው ማለት ነው። ሶ የነዚህ የሁለቱ ችግር ምንድነው? ወይም ደግሞ ሱፐር ቻርጅድን ለየት ያደረገው ነገር ምንድነው? ተርቦ ቻርጅድ የሚሰራው ዌስት በሆነ አየር ስለሆነ በመጀመሪያ ኢንጂኑ ከውጪ በሚገባው አየር ከጋለ በኋላ ዌስት በሆነው አየር እንደገና ተርባይኑ ተንቀሳቅሶ ከዛ በኋላ ነው ቡስት የምናገኘው ወይም ደግሞ ሞተሩ ፓወር የሚኖረው ማለት ነው። ነገር ግን ሱፐር ቻርጅድ እንዴት ነው የሚሰራው? ከዳይሬክትሊ ተርባይኑን ለማንቀሳቀስ የኢንጂኑ የሲሊንደሩን ክራንክ ሻፍት ስለሚጠቀም ኢንስታንት የሆነ ቡስት ወይም ደግሞ ፈጣን የሆነ ፐርፎርማንስ ይሰጠናል ማለት ነው።
ከዚህም አንጻር ነው ይሄ ሞተር ከ0 ወደ 60 ማይል ፐር ሀወር ለማስፈንጠር 2 ሰከንድ ብቻ የሚፈጅበት። ለምን በህግ ተከለከለ ካላችሁ ደግሞ 30 የሆነው በምክንያት ነው። ይሄንን ሁሉ ከሰማችሁ በኋላ ይሄንን ሁሉ ካወቃችሁ በኋላ ዋጋውን ሰምታችሁ ይሄንን ሞተር ለመግዛት አልተነሳችሁ? የዚህ ሞተር ዋጋ ስታርቲንግ ፕራይሱ ከ55,000 የአሜሪካ ዶላር ጀምሮ ነው። ይሄንን ስላችሁ ግን እንዴ ይሄንን ከመግዛት መኪና መግዛት አይሻልም እንዴ እንዳትሉ፣ ከ50 ሚሊዮን የኢትዮጵያ ብር በላይ የሚያወጣ መኪና ሰርቼላችኋለሁ። ስለሱ ማወቅ ከፈለጋችሁ ይሄንን ቪዲዮ ተመልከቱት። ፒስ አውት። በሌላ ቪዲዮ እንገናኛለን።